እንዳንቺ ሚዲ እኮ ነው ታውቂያለሽ አይደል? ያው ለመስዋዕትነት ቶ 20 ሺህ አትገባም፣ ቶ 50 ሺህ ቶ ቀን 10 ሺህ ራሱ አትገባም። ምን ሆነ ነው ያራደል? ይሄ መጨረሻ ጌም ነው አይደል? እስቲ አንተ ወንድ ነህ ቶ 50 ሺህ 20 ሺህ ገብታ ሳይ ወንድ ነህ አንተ። አጨበጨብልሃለሁ እንደዚህ እግሬን በእጅም በእግሬ ማጨበጭ ገብቷል አይደል? ወፍ ትደነብረኛለህ። ምንም ማመን ምናምን አይደለም። አይሚ ይደነብረኛል። ያራደል ጥንጥን ነው አመለብ ያራደል። አንድ ሙቀን ቀዝቃዛ አንድ ሙቀን ቀዝቃዛ ነው ፊክስ ማድረግ። ያኔ ማደኒ ነው ፈሩ አልፈራ አሁን ደብልስ የታለ ስኮር የቅድሙ የታለ ቦታ ስለሚያውቁ ነው ታውቃቸው። አሁን ግን አንተ ካሸነፍከኝ ይደብረኛል። እንት ካሬ ነው ስለሚደብረኝ ማንም ሰው ፑሽ ያደርግ ገብቷል። 20 ሺህ አትገባም እያልኩ ነው። አንተ እኔን አይደል ደብል ነው ይሁበት ዛቴ ነው ግዛቴ ላይ መተህ ደግሞ ማለት ነው እህቶቻችን የት ናችሁ? ተሰና አመጣጣዋለሁ ነው ማለት ያራዳ ያለች ተሰና አመጣጣዋለሁ። ይሄ እኔ ሜዳ ገብቷል። ተላጣብን እኮ በጣም ደንጉስ ነው ቲክቶክ ላይ ሊሮር የሚችል ሂዱበት ዜና ቆይ ደንጉስ ነው ሊሮር የሚችል ያራዳ ያለች 50 ሺህ ለኛል እንዴ በእናትህ ያሳየውክ ምን ማድረግ እንደም ከኔ ጋር ረብስ አረ በእናትህ ንገራት። ብርድን አንድ ሳምንት አንድ የተኛው ሳንከባልል ከርሜ ነበር ማመጣጣው ብርዝና ፊት ለፊት እያየኝ አታወራም። ያራዳ ልጅ አፍረህ ትወጣለህ። 50 ሺህ ይገባል ነው አይደል? በ10 ሺህ ትወጣለህ። የማታረገውን ነገር ግን አታውራሽ። የማታረገውን ነገር አታውራ። ቃል ያሳሰደናለን 30 ግላብ ልቀቁና ሂዱበት። ግላብ የኔ ቆንጆ እኔ እኮ ሌላ ሰው መስለሽ ነበረ። ባለፈው ሁሉ ሰፈር ጋር ልጠመጠምብሽ እኮ ስል እንትን አስፋልት ተሻገርሽብኝ። ወይኔ ሄደ። እሺ አንድ ጌም የመጨረሻ ገባ እንዳርገው በዳሱ እንደዚህ የጨረቃ ፋሚሊ እያልኩኝ እኩል ሰዓት እያወራሁ ግን እኔም ግራ ተጋባው እኮ። አረ ሉሲ ማርያም ልጠመጠምብሽ ስል ማለት ነው። ከዛ አንድ ጌምሽ ታይታኒክ ፊልም ነው ናገባ ሉሲ ማርያምን ብለው ያንተን ግን ቀሽት አረ በእግዚአብሔር አረ ልጅ አላዘጋም አልወጣም ሉሲ። እኔ አሁን ወሎ ሰፈር ስመጭ ሌላ ጊዜ ማራዊቲ ቲንክ ሼር አድርጉላችሁ አመጣ እየነገርኩ ቲሞር ተጋጋዙልኝ አግዟት ይሆን እናሳ እንደዚያችን እንዳርገው በዳሶ ነው ያለው። እንዳርገው አስጨፍረን ነው የምናስወጣው። እግዚአብሔርን ደብል ነው። እሺ ቀጣይ ይመጣልን። ታፕ አድርጉ። ከኝ ወገኛ ደብል ነው። ሂዱበት ማራዊት ይሄን እንዳልከኝ መቆን ኩኛላችሁ። ተው ግድ የላችሁም ተጋገዙ። እስኮረኒ እስቲ እስኮረኒ አንተ በእናትህ እኮ በፈለኩ ሰዓት ምን ማድረግ እንደምችል ታውቃለህ። ይሄናት ይሄ ዲስ ኢዝ ቲክቶክ ያራዳልሽ ቲኦሲኬ ይሄ ኖርማል ቁጥር ነው ያራዳልሽ ቲኦሲኬ ይላል እንዴ ወደ ላይ ኮሜንት በሩ ልቀቅላት በእናትህ ይደብረኛል። አትንገር ተው ምንድነው እሱ ሁኔታ እያሳቀኝ ነው። ምን ትሆን እስኪ ታንቀት ሞት እንደሆነ አይካለሁ። አንዳንድ ይሄ ባሰብነው መንገድ አይሄድልንም ጋይስ። እስኳት ስራ ምን እስኳት አንተ መሬት ላይ ቢቀርስ ይሄ ልጅ በጣም እኮ የጉንዳን ስፖርት ምን አለ? እኔ እንኳን ቲክቶክ ላይ ኮሜንት ላይ በሙዝ ነው ስኳት የሚሰራው ተብያለሁ። ፖሊሲን ያልተባለ ነገር የድም ሃይላንድ እንዴት ሄደ? ይኸውልህ በዚህ ማለት ነው ውሃ ሞልተ በሁለቱም ይዘህ ብድግ ቁጭ ስራ ዝም ብለህ ለምን? እኔ ግን ሃይሚ ያው ስታለልሽኝ አንቺ ማለት ነው በብሩክ እንዴት ነው እንዲህ ነው የሚባለው? ያው እንደዚህ ስራ ቤተሰብ የላችሁ ፋሚሊ የላችሁ በቃ ይሄ ነው
ዝም የምትይው ሀይሚ? ባሌ ነዋ። በባሌና በማንቸስተር መሀል አልገባም። የማንቸስተር ማሊያ ኦሪጂናል አዘጋጅቼልሻለሁ። እኔ እንደሱ አይደለሁም። በወረሪ እንደቀን አመጣልሻለሁ። ሀይሚ ይህ ብዬ ጽፌ 7 ቁጥር ኦሪጂናል ማለት ለምንድን ነው እንዴ? አንተ የደገፍከው ብቻ ነው እንደምትደግፈው? ምንድን ነው የድሮ ባለ ምን አገባ? አንተ የደገፍከው ነው እንዲደግፍ የምትላት የምታስጨንቃት እሷ እኔ ያስጨንቅሻል። በፍቃዱ እኔ በፍቃዴም አልቀየርኩም። ይቅርታ። አሁን እዚህ ጋር ቪዲዮ ያለሽ እናሳ ቪዲዮ ያለሽ ማን አስገድዶሽ? ምንድን ነው አትቀይርም እኮ ማንቸስተር ደጋፊ ነሽ። በቃ ልክሽን መቃጠል ነው የምትፈልጊው። በሰዓቱ ረብሻ በዝቶብኝ ነበር እና እኔ በቃ ከዚህ በኋላ የአርሰናል ደጋፊ ነኝ አልኩኝ። ሰማ ከዛ እንደዚህ ስል ማለት ነው። ከዛ ካሜራውን ይዞ መጣና ነይማ ዝም ብሎ ምንድን ነው ያልሽው ድገሚው አለኝ ማለት ነው። ከዛ ካልደገምሽው ሲለኝ ሀይሚ ማንቸስተርን ጨዋታ እንደውም ማለት ነው እንግሊዝ ሄደን ብናይ ደስ ይለኛል። እንግሊዝ ኤምባሲ ነው ፋራውን እዚህ ዱካ አድርገን ላሽ እንለውና እኮ እኔ ከአንተ ጋር እናንቺ እንግሊዝ ሄደን ነው ስማ የምን አንድ ሻንስ ሰጣችኋለሁ። ምንም አታመጡም። አንድ ሻንስ ሰጣችኋለሁ። እጁን ይዘሽ ልትሄጂ ነው። እጁን ይዘሽ አንድ ጌም ምናምን ብለህ አጎረድ ሰውዬ እጠፈጥፍሃለሁ። ምንም አታመጣም። ያረደ ኧረ በእግዚአብሔር ኑ ፋሚሊዎቻችን ተሰብሰቡ። ወይኔ የት ሄዳችሁብኝ ውዶቼ? ይህ ሲመጣ የተረገመ ሰውዬ ይጠፋሉ። እነሱ